ሰይዶን አልደግፈው ጆኒንም አልደግፈው ግን ስፖርቱን ይደግፋሉ አሸንፎ ከወጣ ጀግና ነው ቀጣይ ከኔ ጋር ይገጥማል ያን አሸንፎኝ ከወጣ ጀግና ነው እኔ ከቁራዎች ጋር ታች አልንጃበብም ስለማለት እርግጠኛ ነኝ ተሳስተ ነው እንደዛ ያልከው ኤኒዌይ የእውነት እኔ ገሪ ማን ነው ገዜ አዲስ አበባ እኔ ልጋብዝህና አንዳንድ ወጪዎችን ልቻልና ዘመናዊ የሆነ የፊትነስ ትምህርት ላስተምርህ ለአንድ ወር ናና አዲስ አበባ መተ ትሬኒንግ አድርግ ወይም ስልጠና ውሰድ ነው የሚሉት የሚያሰለጥኑ ስልጠና መንፈሳዊ ስልጠና ነው እንዴ የሚቀበል ከሆነ ይቀበላል ማይቀበል ከሆነ አይቀበልም እኔ ቁራጥ የሆነ የወንድ ልጅ አነጋገር ነው የምፈልገው ዙሪያ መጠምጠም አያስፈልግም እሱ መሆን ያለበትን ሚዲያውን ለቆ ወይ ደላላ ነው መሆን ያለበት ወይ ካድሬ ነው መሆን ያለበት ከነጋ ደፍሮ ሽቦ አጥር ውስጥ የገባው ሰው በህይወቱ ላይ በሚደርሰው ጉዳት እኔ ተጠያቂ አይደለም ከማስተራድሱ እማገኘውን ወይም እምቀበለውን ቴክኒክ ሚዲያ ላይ አንዳሳይ አልተፈቀደልኝ በፊት እነ ፈዛዛልና ከክፍለ ሀገር ስመጡ ምንም አይነት ቴክኒክ አልተጠየቁም ምንም አይነት ችሎታ አልተጠየቁም በደፈናው ነው ያስገቡት እድሉን ብቻ ይስጡኝ እኔ እወጣዋለሁ የቴፍሲ ያዘጋ አሰልጣኞች አይመጥኑም ነው አንተ ከኔ አሰልጣኞች ቃል በቃል እንዲህ ነው ያልከው እንግዲህ ስለዚህ የሚቀበሉ ከሆነ ይቀበላሉ ማይቀበሉ ከሆነ ይተዋሉ ማይቀበሉ ከሆነ ፈርተዋል ማለት ነው እሱ ግን አይመጥነኝም እያለ ነው ጭራሽ ለዚህ ስፖርትም ዝግጁ አይደለም ነው የሚለው እሱ የደላላ ባህሪ ነው ማንም አሸናፊውን በኔ ኬጂ መጫወት የሚችል ሰውን ያዘጋጅ እኔ ለመግጠም ዝግጁ ነኝ ሰላም ጤና ይስጥልኝ እንዴት አላችሁ ኃይሌ ይባላልው ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልው መጥተናል ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተ በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል የዚህ ድል ተጠቃሚ ለመሆን ፈጥነው ከታች በመናስቀምጠው ስልክ ይደውሉልን ሰመር ሪል ስቴት ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ልዩ ሚዲያ ነው ሮቤል ምትኩ ነኝ እንግዲህ ዛሬ አንድ እንግዳ በጣም ብዙዎቻችሁ በስፖርቱ ዘርፍ የምታውቁት ከ1.2 ሚሊዮን በላይ ተከታዮች በቲክቶክ አካውንት ያለው እጅግ በጣም አነጋጋሪ የሆነ ስፖርተኛ ጀላችሁ ቀርብ ያለው ገዜ ፋስትማን ከሚገኝበት አርባ ምንጭ ከተማ የልዩ ሚዲያ እንግዳችን ነው ዛሬ በጣም በስፋት የምናወራቸው ብዙ ነገሮች አሉ በስፖርቱ ዘርፍ የሚሰራቸው ስፖርቶች በጣም አነጋጋሪ ናቸው ምናልባትም ከተለመደው ከምናቃቸው ስፖርቶች ወጣ ያሉ ነገሮችን ሲሰራና ያለና በዛ እንግዲህ ደጋፊዎችም ተቃውሞችም አሉት ከዚህ ጎን ተያይዞ ደግሞ እንግዲህ ከሰሞኑ በቲኤፍሲ በሚያዘጋጀው ውድድር ላይ ለመሳተፍ ፍላጎት አሳይቶ ነበር ካዘጋጆቹ ጋር እንግዲህ አለመግባባት እንደተከሰተ ደግሞ በማህበራዊ ሚዲያዎች ላይ ተመልክተናል ከዛም አልፎ ተርፎ ይጋጠመኛል ከሚለው እንግዲህ ከወጣቱ ንቃተ ህሊና ጋርም እንግዲህ ሰፊው ዝግቦች ተፈጥረው የቃላት ምልልስ አይተናል በቪዲዮዎች ላይ ምን ሆነ ምንስ ነገር ተፈጠረ ነገሮቹ እንዴት ተከሰቱ በቀጣይስ ወዴት ያመራሉ የሚሉትን ነገሮች ጥርት አድርገን እንነጋገራለን ከዚህ ጎን ለጎን ደግሞ ገዜማን ምን አይነት ሰው ነው ከስፖርቱ ውጭስ ያለው ላይፍ ምን ይመስላል ከምን ተነስቶ የት ደረሰ እነዚህ ነገሮች ሊያወራን ከሚገኝበት አርባ ምንጭ እንዲህ ቆይታ አድርገናል መልካም ጊዜ እንደውላችሁ እመኛለሁ ቻናሉ እንግዲህ ሰብስክራይብ ሼር ማድረጉ እንዳትረሱ ቪዲዮአችሁን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ አብራችሁን መስራት የምትፈልጉት ልጆች ደግሞ ከስር በሚታየው የልዩ ሚዲያ አድራሻ ኮንታክት ታደርጉ ትችላላችሁ እኛ ይሄን የመሰለ ቆይታ እናደርጋለን አብራችሁን ሁኑ ገዜ እንዴት ነህ እግዚአብሔር ይመስገን በጣም አመሰግናለሁ እንግዲህ አዲስ አበባ መጥተህ እንዳጋጣሚ ሳንገናኝ ሄደን ከሄድክ በኋላ ደግሞ ነገሮች ቪዲዮዎች ደግሞ እንግዲህ የምናያቸው ቪዲዮዎች ነገሮችን ደግሞ ከፍ እያሉ ጦዘቱ ነገሩ ከፍ እያለ መጣና
እስቲ ለምን አልደውልለትም ስል ደወልኩልህ። እንዲህ ባለው አማራጭ ደግሞ ተገናኝተን ተመልካቾቻችን ያለውን ነገር ጥርት አድርገው እንዲያውቁት ለመወያየት ነው ያሰብነው። ዋናው እንግዲህ የምናወራው ከዚህ ከስፖርቱ ጋር በተያያዘ በተለይም ደግሞ ከንቃተ ህሊና ጋር ሰሞኑን ሁለታችሁም እየፎከራችሁ ያላችሁበት ሁኔታ አለ። ከቴፊስ አዘጋጆች ጋር ደግሞ እንግዲህ መጥተህ ነበር ለመሳተፍ ሳይሳካ ቀረ። እነሱ ያስቀመጡት መስፈርት አለ፣ አንተ ያስቀመጥከው መስፈርት አለ። እሱንም እናያለን ምን ተፈጠረ የሚለውን እንግዲህ ወደዛ ሰተት ብለን ከመግባታችን በፊት ግን ገዜማን እንግዲህ የሚታወቀው በስፖርቱ ነውና አርባ ምንጭ የት አካባቢ ነው ተወልደ ያደግከው? እሷን እስቲ እንደ መንደርደሪያ ንገረን። ለቤተሰቦችህ ስንተኛ ልጅ ነህ? አስተዳደግህ ምን ይመስላል? አንድ መግቢያው መጠን እኔ ጊዜ ፋስትማን ወይም ገዛኸኝ በመባል ስም እታወቃለሁ። ተወልጄ ያደግኩት አርባ ምንጭ ልማት ሰፈር ወይም ከአርባ ምንጭ ሜን ግቢ ወይም ሜን ካምፓስ ፊት ለፊት አርባ ምንጭ ዩኒቨርሲቲ ሜን ካምፓስ ፊት ለፊት በሚገኘው ሰፈር ተወልጄ ያደግኩበት ሰፈር ነች። ሰፈራችንን እጅግ የምወዳትና የማከብራት ነች። ምክንያቱም ብዙ ትዝታ ስላለችኝ እና ለቤቱ ሶስተኛ ልጅ። አጠቃላይ ስንት ወንድሞች እህቶች አሉ? እኔ 4 ወንዶች ከኔ ጋር 4 ወንድ ልጅ እና 2 እህቶች አሉኝ እና ለቤቱ ሶስተኛ ልጅ ነኝ እኔ። መልካም። እንደው የስፖርት ህይወትህ ምን ይመስላል? እንግዲህ በማህበራዊ ሚዲያዎች ላይ እንዳየነው ከሆነ ረጅም ጊዜ 14 ዓመት ምናምን በስፖርት ውስጥ እንዳሳለፍክ ነው። በስፖርት ዓለም ላይ ስፖርቱን እዚሁ ለማድረስ የቻልኩትን ያህል ሞክሬያለሁ። በስፖርት ዓለም በቆየሁት ቆይታ ለኔ ከኔ እድሜ ስፖርት የሰራሁበት እድሜ ይበልጣል ብዬ አስባለሁ። ምክንያቱም ዛሬ ላይ 26 ዓመት ከሞላኝ ገና 4-5 ቀናት ወይም ኦልሬዲ ወደ ሳምንት ሆኖኛል 26ኛ ዓመቴን ከያዝኩኝ። ኦልሬዲ ስፖርት ዓለም ላይ በቆየሁት ለ15 ዓመታት እየተጠጋው ነኝ። ስፖርት ከጀመርኩ እኔ በልጅነቴ ነው፣ በ11 ዓመቴ ነው የጀመርኩት እና በዚህ እድሜ ስጀምር ኦልሬዲ ልጅ እያለው ተው የሚባለው ነገር አይመቸኝም። ይሄን ነገር ተው፣ ይሄን ነገር አትስራ የሚባለው ነገር ላይ ነው ትኩረት ማድረገው ብዙ ጊዜ እኔ እና በህይወት ከትምህርት ባሻገር ትምህርትና ስፖርትን ይዤ ነው ያደግኩት። ከሱ ብቻ ሳይሆን በማሳልፈው በህይወት ውጣ ውረዶችም እና የኔ ህይወት በሙሉ በስፖርታዊ እንቅስቃሴ ላይ የተመሰረተ ነው የኔ ህይወት በሙሉ እና ልጅ እያለው ቤተሰብን በተለያዩ ስራዎች ሳግዝ ከትምህርት ጎን ለጎን እና የቆየሁት ሲሆን ይህንኝ ደግሞ የማሳልፋቸው እንቅስቃሴዎቹ በሙሉ ከስፖርት ጋር የተያያዙ ናቸው ብዬ ነው ማምነው ነኝ። ሲቀጥል እንዴት መሰላችሁ አስተዳደጋችን አሁን ካለውበት ህይወት ሱስ ሆኖ ነው የመጣብኝ ማለት እችላለሁ። ምክንያቱም ልጅ እያለው ቤተሰብን ሳግዝ የነበረው በእንጨት በመልቀም ሳር በማጨድ እና በቃ በእንደዛ አይነት ህይወት ነበር ያደግኩት ከልጅነት ጀምሮ። ኦልሬዲ ልጆች በክረምት በልጅነታቸው አንዳንድ ነገሮችን ሲሸከሙ ምን ስሉ ጤንነታቸው ላይ ጉዳት ያመጣል፣ ጉልበት ብዝበዛ ይሆናል ምናምን የሚባል አመለካከት ነበራቸው በሀገራችን። እኔ ግን እሱን አመለካከት አልቀበልም። ምክንያቱም ልጅ በልጅነቱ የፈለገውን የኃይል እንቅስቃሴ ሊሰራ ይችላል። ለልጅ መጥፎ ነገር ቢሆን አንደኛ ራብ ነው፣ ሁለተኛ ደግሞ በህራብ እንደገና የተለያዩ እንቅስቃሴዎችን ሳይመገብ ምግብ ሳያገኝ እንቅስቃሴውን የሚያደርግ ከሆነ ጉዳት ይመጣል ብዬ አስባለሁ። ግን ምግብ እየተመገበ በደንብ አድርጎ የተለያዩ ገንብና ጠጋኝ ኃይል ስጪ የተለያዩ ምግቦችን እየተመገበ ጤንነቱን በልጅነቱ የተለያዩ እንቅስቃሴዎችን እየሰራ ያደገ ልጅ ሞር ስትረንገዙን ከልጅነቱ እያሳደገ ይመጣል ብዬ አስባለሁ እንጂ እየተመገበ ልጅ ለአቅም ወይም ጉልበት ብዝበዛ ሊሆን ይችላል ብዬ አላምንም በራሴ። እንግዲህ ከስፖርቱ እንደነገርከን ከሆነ ከልጅነት ጀምሮ ነው የሰራሁት ብለሃል። የአንተ ስፖርት ደግሞ እንደው በጣም አነጋጋሪ ናቸው። በጣም አሁን የምታደርጋቸው ነገሮች በሙሉ በጣም ከተለመደው ከሳይንሱም ትንሽ እንደውም በአብዛኛውም ወጣ ያለ ማለት ይቻላል።
ልፊያ በሚመስሉ ሁኔታ ከተለያዩ ነገሮች ጋር ስትላፋ ስትሸከም ስትታገል ና ምታያና እነዛ አይነት ነገሮችን ዝም ብለህ በልምድ ያዳበርካቸው ወይስ ምንድን ነው? አሁን ስፖርት ነው ብሎ ለመደምደም ራሱ ትንሽ አስቸጋሪ ነው የሚሉ ወገኖች አሉ። በአንድ በኩል ደግሞ ጥሩ ነው ራሱን የቻለ አስተዋጽኦ አለው የሚሉም ሰዎች አሉና አሁን ደግሞ ስታነሳልኝ ስለ ምግቡም ስላነሳኝ እኔ ግራ የሚገባኝ አንድም ስፖርቱ ግራ ያጋባኛል፣ ሁለትም እንደዚህ ፈክተህና ለፍተህ ራሱ አመጋገብህ ምንድን ነው የሚለውም እሱ ራሱ ባውቀው ደስ ይለኛል። ኦኬ ስለ ስፖርቱ ለመመለስ እንደ በቀላሉ ላብራራላችሁ እና ስለ ስፖርቱ የኔ ስፖርት ከሌሎች ለየት የሚያደርገው ነገር ምን መሰላችሁ? ብዙዎች ከዚህ በፊት ሳይንሳዊና ሳይንሳዊ ያልሆኑ ወርክአውቶች አሉ ወይም ስፖርቶች አሉ ብሎ ያምናሉ። ግን ሳይንሱ እንደሚለው ከሆነ መከረባበትን ጨምሮ ዝልያዎች፣ የተለያዩ የመከረባበት ቴክኒኮች አሉ ወይም የተለያዩ የመከረባበት ስታይሎች አሉ ብለን እንውሰድ። እነዚህ ስታይሎች የምትከረባበትበት፣ የምትዘልበት፣ የምትወርቅበት ሳይንሱ ላይ ካለው ውጪ ሳይንሱ ላይ የሌለው ይበዛል። ግን እነዛን ቴክኒኮችን ጀስት እንዴት ልበላችሁ እኔ ወደኋላ መከረበት ወደፊት የመከረበት ሳይንሱ እንድትከረባበት የሚል በሳይንሱ የተገለጸ አይመስለኝም። ግን እነዛን ያመጡት ሰዎች እየተፈላሰፉ እየተለማመዱ ዘውትር በሚያደርጉት በመውደቅ በመነሳት ያመጡት ልምዶች ዛሬ ላይ ብዙዎች እየተከረባበቱ የራሳቸውን የግል ችሎታቸውን እንዲያሳዩ እንደ ዓለም እየታዩ ይገኛሉ። በሾው መልክም ሊሆን ይችላል። በተለያዩ ሚሊተሪ ተቋማት ላይ የምናየው ይሆናል። በተለያዩ በገጠር ከተማዎች ላይም እንዲሁም ባደጉት ሀገራት ላይ የምናየው የሰርከስ ችሎታዎች በሳይንስ የተደገፉ ቢሆኑም እንኳን ሰዎች እንዲህ እየተፈላሰቡ እየተለማመዱ ያመጡት ነገር ነው ብዬ ነው ማምነው ነኝ። እና በኔ ህይወት ደግሞ ሳመጣ የተለያዩ የመውደቅ የመነሳት የተለያዩ ልምምዶችን በራስ ክሬት አድርጌ እማመጣው ነገ እነዚህ ክሬት አድርጌ ያመጣኋቸው ቴክኒኮች በዓለም ላይ እውቅናን ፈጥረው የነን ብራንድ ይገነባሉ የሚል አመለካከት አለኝ። ሲቀጥል የሰው ልጅ በወደቀ ቁጥር ደጋግሞ በወደቀ ቁጥር ማለት ነው አንዴ ይወድቃል። ደጋግሞ በወደቀ ቁጥር ልምድን እያካበተ ይመጣል እንጂ በጤናው ላይ ጉዳት ያመጣል ብዬ አላምንም። ያመጣል ብለህ የምታስብ ከሆንክ ያመጣል፣ አያመጣም። ልምድ ይሆነኛል ብለህ የምታስብ ከሆንክ ወደ ልምድ ልትቀይረው ትችላለህ። አንድ መጽሐፍ አለ ሳነበው ምን ይላል መሰለህ? ዘውትር የምታደርገው ነገር ወደ ልማድ ይቀየራል ይላል። ሁሌ በለመድክ ቁጥር ደግሞ ያኚ ልምዶች ወደ ሱስ ይቀየሩብሃል ይላል። እነኚህ ሱሶች በህይወት ጥሩ ተሞክሮ ወይም ጥሩ ስራ ሊሰሩ ይችላሉ ወይም ህይወትን ሊቀጥፉ ይችላሉ ወይ ህይወት ሊያበላሹ ይችላሉ የሚል አመለካከት አለ። ምክንያቱም ዘውትር የምታደርገው ልምድ መሆን የሚችለው ዘውትር የምታደርጉ ስራዎቹ ወደ ልምድ ይቀየራሉ፣ ልምዶች ደግሞ ወደ ሱስ ይቀየራሉ ለማለት ያክል ነው። ስለዚህ የኔ ትሬኒንጎች ለኔ ሱስ ሆኖብኛል። ስለዚህ ባለውበት ሱስ ላይ ጉዳት እስካሁን አላየሁበትም። እናም እንደዚህ ይመስለኛል። መልካም። እስቲ እንግዲህ ወደ እነሱ በስፋት እንገባለን፣ በኋላ እናነሳለን። ስላመጋገብም ጠይቄ ነበረ። ወደ ስፖርት ላይ ስላተኮርኩ አልመለስኩም። ወደ እሱ እንመጣለን። አጠቃላይ ስፖርቱ በዋናነት ዛሬ ያገናኘንም ያነጋገረንም እንግዲህ ብዙ ተመልካቾቻችንም የሚጠብቁት ከዚህ ኢቲኤፍሲ ከሚያዘጋጀው ስፖርታዊ ውድድሮች ጋር በተያያዘ እንግዲህ በተደጋጋሚ ጥሪ ስታቀርብ ነበረና ለመሳተፍ ከዛንን ተከትሎ ደግሞ የሆነ ውዝግብ ውስጥ እንደገባ ከሰሞኑ ተመልክተናልና በተለይም ደግሞ ከኢቲኤፍሲ አዘጋጆች ከነጌች ጋር የቀረበልህ ሀሳብ አለ፣ በእነሱ በኩል ያቀረቡት አማራጮች አለ። እሱን ምናልባት በቀናነት አይተም ውድቅ ያላረክበት ምክንያት ምንድን ነው? አንድ ሁለተኛ ነገር ደግሞ ጥያቄ ውስጥ መጀመሪያ የመጣው ከአንተ ነው ወይስ ከነሱ ነው? ይህንን ነገር አብረን አንድ አያዘ ነገር። ኦኬ፣ በመጀመሪያ ደረጃ ጥያቄውን ያቀረቡት ከኢቲኤፍሲ አዘጋጆቹ መሃል አንደኛው በሆነው እኔ ፈዛዛ ሊና ብዬ ጠራዋለሁ ከዛ ግለሰብ ነው ኮላውት የተደረገልኝ። ኮላክቱን አክሰፕት አድርጌዋለሁ፣ ተቀብዬ ዝግጅቱን ጀምሬዋለሁ። ዝግጅቱን ደግሞ ከመጀመሪያ በፊት 4 ወራት ቀደም ብዬ ማስተር አዲሱን የምታውቁ ከሆነ የአገር ባለውለታ የደቡቡ ጀግና ብዙዎችን
ሚሊተሪ ተቋማት ላይ ማለት ነው። ይሄ በስፔሻል ፎርስ በሚባል በመከላከያ ተቋም ላይ ብዙዎችን ሲያሰለጥና ሲያስተምር የቆየ እና በቴኳንዶ እስከ 5ኛ ዳን ድረስ ያለው ሀገር ውስጥም ከሀገር ውጭም ብዙ ቴክኒኮችንም እና ልምዶችን ያካበተ በኮምባት ስፖርት ደግሞ ይሄ ነው የማይባሉ ተማሪዎችን ያፈራ ጀግናችን ነው። ከሱ ጋር ደግሞ ትሬኒንግ ለማድረግ ስሞክር እና ራስን ፈቅጄ ሲገባ ዊን ለማድረግ ነው፣ ሁሉንም ጨዋታዎችን ለማሸነፍ ነው። እና ከሱ በማገኛቸው ልምዶች ሶሻል ሚዲያ ላይ እንድጋራ አይደለም፣ ያኚህ ልምዶችን ሶሻል ሚዲያ ላይ እንዳጋራ ሳይሆን በራሴ ቴክኒኮችን ተምሬ እናም እነዚህ ቴክኒኮችን ከኔ መማር የሚፈልጉ ሰዎች ደግሞ ከጨዋታው በኋላ ለማስተማር ነው ዝግጅት ማድረገው እንጂ ዛሬ ላይ ከማስተር ወይም ለጨዋታው የሚረዱኝን እንቅስቃሴዎችን ከሱ ስቀበል ሚዲያ ላይ ለማሳየት አይደለም። ብዙዎች ኢቲኤፍሲ አዘጋጆች ምን ብሎ ያምናሉ መሰል፣ ገዘይ ሚዲያ ላይ የሚያሳየው አክት ትክክል አይደለም ብሎ ነው የሚያምኑት። እኔ የማሳየው የራስን የግል ቴክኒኮችን ነው እንጂ ራሴ የሚፈጥረው ራሴ ክሬት በማድረጋቸው እንቅስቃሴዎች ነው እንጂ ከማስተር አዲሱ የማገኘውን ወይም የምቀበለውን ቴክኒክ ሚዲያ ላይ እንዳሳይ አልተፈቀደልኝም። ለዛ ነው እማላሳየው። እነሱም ደግሞ ገዜ ፋስትማን እንግዲህ አብዛኛዎቹ ሰዎች እኛ ኢቲኤፍሲ ላይ የሚጫወቱ ነው ፋይት የሚያደርጉ ሰዎች የፋይት ልምድ ያላቸው ሰዎች ናቸው። ኦኬ የፋይት ልምድ ያላቸው ሰዎች ናቸው፣ ወይም ደግሞ የማርሻል አርት ባክግራውንድ አላቸው፣ ወይ ቴኳንዶ የሰሩ ናቸው፣ ወይ ቦክስ የሰሩ ናቸው፣ ወይ ምናምን። ገዜ አንቺ ስጠይቂው እንደዚህ አይነት ልምድ የለኝም ብሏል። ይሄ ደግሞ ድንጋይ መወራወር አይደለም። ይሄ ባይ ዘ ወይ ለብዙ ሰዎች ልንገራችሁ፣ ለብዙ ስለ ማርሻል አርት ላልገባችሁ ሰዎች ይሄ እንደተበላሸ ፒፒው ይሄ ንቅ አድርጎ የሚቆም ነገር አይደለም። እጅ ነው፣ እግር ነው፣ አእምሮ ነው። ይሄዳል። ስኪል ነው። ትክክል። አእምሮ የለመደው ነገር ነው። አደገኛ ነገር እኮ ነው። ትክክል። ምንም ነገር ካልተማረ ሰው ጋር ያን ሰው የፕሮፌሽናሊ ማስገባት ማለት ሱሳይድ። ለሱም ጥሩ አይደለም፣ ለስፖርቱም ጥሩ አይደለም። ለዚህ ነው ምንም አይነት የማርሻል አርት ባክግራውንድ ሳይኖራቸው ፋይት እናደርጋለን ብለው የሚነሱ ሰዎች ልክ እንዳልሆኑ ሁሌ የምናገረው ልክ አይደለም። በተለይ ደግሞ ፕሮፌሽናሊ ፋይት ከሚያደርጉ ሰዎች ጋር ፋይት ላድርግ ማለት ልክ አይመጣም። ትክክል። ስለዚህ ቀጣይ ላይ ራሱን ካሻሻለ መምጣት ይችላል ማለት ነው። አውርቼዋለሁ እኔ ባይ ዘ ወይ በስልክ የገዜን እንግዲህ ነገር እኔ በስልክ አውርቼ እዚህ መተህ ካምፕ ላስገባህ ከአንድ ወዳጄ ጋር ተነጋግረን ካምፕ እናስገባው እኛ ከፍለን እኛ ወጪውን ችለን ብዬ እንደዚህ እናርግ ብዬ ደውዬ ነግሬዋለሁ። እሱ ማድረግ አልፈልግም፣ እዛው ነው መስራት የምፈልገው፣ ምንም አይነት ነገር ስኪሌንም እንግዲህ ምንም ነገር ማሳየት አልፈልግም ብሏል። እኛ ደግሞ እንደ ኢቲኤፍሲ እንዳሁን እንዳለው ነገር እንዳለው ዋጋ ዝም ነው ዋጋችንን መጥፋት አንችልም። እነሱስ ትክክል ከሆኑ ገዜ ይቅርታ ላቋርጥና እነሱ ትክክል ነው የሚሉት ነገር ያንተ መስፈርት ያንተ ታሳየው ስፖርት ለውድድሩ የማይመጥን ከሆነ እዚህ ላይ ውድድሩ ላይ ልምድ የሚያስፈልግ ከሆነ ዝም ብሎ ስፖርት መስራቱ ብቻውን በቂ አይደለም ነው እነሱ ካልሆነ ስፖርት ስለሰራና ሰው እንደዚህ አይነት ነገር ስላደረገ ወደ ልምድ ሳይኖረው ስልጠና ሳይወስድ ወደ ውድድር ማስገባት ያንን ሰው ለአደጋ ማጋለጥ ነው። ስለዚህ ፌርም አይደለም ነው የሚሉት እና ይሄ ራሱ ትክክለኛ አካሄድ አይደለም። የእነሱን ሀሳብ እንዴት በቀናነት ልታየው አልቻልክም? የእነሱን አካሄድ በቀናነት ማየት ያልቻልኩበት ምክንያቱ ምን መሰለህ? ደውሎ ጠይቆኛል በተደጋጋሚ እና አዲስ አበባ መጥተህ ትሬኒንግ አድርግ ወይም ስልጠና ውሰድ ነው የሚሉት። የሚያሰለጥኑ ስልጠና መንፈሳዊ ስልጠና ነው እንዴ ብዬ ነው ማምነው ብዙ ጊዜ። ምክንያቱም እንዴት መሰለ እዚህ ያደረኩ ያለው ቴክኒክ አለ፣ ራሴ ዝግጁ ነኝ። በፊት እነ ፈዛዛልና ከክፍለ ሀገር ስመጡ ምንም አይነት ቴክኒክ አልተጠየቁም፣ ምንም አይነት ችሎታ አልተጠየቁም። በደፈናው ነው ያስገቡት። አይ እሱ ልምድ አለኝ ነው የሚለው። አሁን ላይ ኢቲኤፍሲ በቴኳንዶ ልምድ አለኝ ነው የሚለው። እኔ በቴኳንዶ ብቻ አይደለም በህይወት ወጣ ውረዶች ላይ በዩኤፍሲ ላይ ማለት ነው ብዙዎች ተወዳድረው ያለው እና የዩኤፍሲ ህግ ከኢቲኤፍሲ ህግ ይለያል ነው ብዬ ነው ማምነው። ብዙ ጊዜ ይለያል ወይ ብዬ አንዳንድ በራሴ ጥያቄ አደርጋለሁ። እና አሁንም ይህን ሚዲያ የሚመለከቱት ሰዎች በሙሉ እድሉ ቢሰጠኝ ባይ ነኝ። እድሉ መሰጠቱን ይሰጠኝ እንጂ
እምሰራው ቴክኒክ ምን አይነት ውጤታማ እንደሚያደርገኝ አውቃለሁ እኔ 100%። ምክንያቱም ምንድነው ችግሩ? እኔ ከተለያዩ ሰዎች ስልጠና የመወሰድ አላማ የለኝም። አሁንም አንድ ኮች አለኝ፣ አንድ ማስተር አለኝ። ለማሸነፍ የምረዳኝን እንቅስቃሴ እና ቴክኒኮችን ኮምባት እንቅስቃሴዎችን በሙሉ በራሴ በቴክኒክ እና በሙያዊ በሆነው ስልጠና እየወሰድኩ ነኝ እና እድሉን ብቻ ይስጡኝ፣ እኔ እወጣዋለሁ። የቴፍሲ አሰልጣኞች አይመጥኑም ነው አንተ ከኔ አሰልጣኞች ቃል በቃል እንዲህ ነው ያልከው። እንግዲህ እኔ እስከዛሬ ኢትዮጵያ ውስጥ አሉ የሚባሉ ሰዎችን በራሴ የማስቀመጣቸው ቦታዎች አሉ እና አንድ አሰልጣኝ ተቀብዬዋለሁ። ከሱ ጋር ደግሞ እንዴት ማሸነፍ እንዳለብኝ አብሬ እየሰራው ነኝ። ስለዚህ የሚቀበሉ ከሆነ ይቀበላሉ፣ ማይቀበሉ ከሆነ ይተዋሉ። ማይቀበሉ ከሆነ ፈርተዋል ማለት ነው። ግን ድፍረት አለኝ። አዘጋጆቹ ናቸው እስቲ ግልጹ ነገር አዘጋጆቹ ናቸው አንተ እንዳትሳተፍ ያንተ መሳተፍ የፈሩት እነሱ ለጥንቃቄ ነው የሚሉት ወይስ አንተ እንደምትለው አዘጋጆቹ ናቸው የፈሩት ወይስ ተጋጣሚህ ንቃተ ህሊና ነው የፈራው? ማን ነው? አዘጋጆቹን እንዴት መሰላችሁ? ከፈለጉ ለኔ አይጨነቁ። ኦሬዲ እኔ እዚህ ጋር አሁን ለቃላት አጠቃቀሜ ወጣ ያለ ነገር ከተጠቀምኩ በኤዲቲንግ እንዲያስተካክሉልኝ እጠይቃለሁ። አንደኛ ምን መሰላችሁ? የኔን ፈርሜ ስገባ ለማሸነፍና ለማሸነፍ ብቻ ነው። ከነጋ ደፍሮ ሽቦ አጥር ውስጥ የገባው ሰው በህይወት ወይም በህይወቱ ላይ በሚደርሰው ጉዳት እኔ ተጠያቂ አይደለሁም። ደፍሮ ከነጋ አጥር ውስጥ መግባቱን ይግባ። ከገባ ወዲህ ጤናው ላይ በሚደርሰው ጉዳት እኔ ተጠያቂ አይደለሁም። በእኔ ላይም ደግሞ ጉዳት ከደረሰ እኔም አልጠይቃችሁም ሪሊ። ምክንያቱም እኔ የህፃናት ጨዋታ ሳይሆን ሪል ፋይተር ነኝ። ሪል ጨዋታ ለማየት ነው የሚገባው ነኝ። ስለዚህ በዚህኛው ጨዋታ እድሉን ከሰጡ የራሳቸውን እድል እንደሚነጠቁ አልጠራጠርም እኔ። ስለዚህ እኔ አሸናፊ ነኝ። እሺ እንግዲህ ወደሱ ወደፊት ምናየው ይሆናል። ግን ግልጹን እስቲ እንደው እንነጋገር። ከነጌች ጋር ስትገናኘ ለመሳተፍ ሀሳብ አቀረብክ። ምንድን ነው ያወራችሁት? እስቲ ዲቴል ያወራነው ነገር ንገረን እስቲ። ቲክቶክ ላይ እንግዲህ እንዲያለን ጌችም ያስቀመጠው ምላሽ የሰጠው ምላሽ አለ። ጥሩ ምላሽ ዝርዝሮችን ሰጥቷል። አንተ የምታነሳቸው ነገሮች አሉ። ሊጋጠምህ የሚያስበው ንቃተ ህሊናም ደግሞ የሚያነሳቸው ነገሮች አሉ እና እንደዛ ህዝቡ የተለያየ ስሜት ከሚፈጥር እስቲ ንገረን ግልጹን። ምን አወራችሁ? ምን ጠየቅ? ምን እምቢ አሉ? እንዴት አይሆንም አሉ? በምንስ ተስማማችሁ? ቀጣይስ የሚያግባባችሁ ነገር ይኖራል? እኔ ለሚቀጥለው ምንም አይመለከተኝም። ለሚቀጥለው ምንም የሚመለከተኝ ነገር የለም። ምክንያቱም የሚቀጥለው የኛ አይደለም፣ እሱ የፈጣሪ ፍቃድ ነው የሁላችንም። ግን የሚቀበል ከሆነ ይቀበላል፣ ማይቀበል ከሆነ አይቀበልም። እኔ ቆራጥ የሆነ የወንድ ልጅ አነጋገር ነው የምፈልገው። ዙሪያ መጠምጠም አያስፈልግም። ወደዛ ወደዚህ ማለት አያስፈልግም። ምንም ትቀበላለህ? አዎ አለቀ። ራሱ ከኢቲኤፍሲ አዘጋጆች ነው ጥሪ የተደረገልኝ፣ ኮላውት የተደረገልኝ የኢቲኤፍሲ ተፋላሚ ነው ኮላውት ያደረገልኝ። እኔ ደግሞ አክሰፕት ያደረኩት እንዴት ማሸነፍ ስለማቅ ነው። ስለዚህ እችላለሁ የሚል ከሆነ አለው። እኔ አሁንም ሁሌም ዝግጁ ነኝ። መልካም ንቃተ ህሊና ነው እንግዲህ ጥያቄ ያቀረበልኝ ብለሃል። የኢቲኤፍሲ ስፖርተኛ ነው ወይም ደግሞ አትሌት ነው። የእሱንስ አስተያየት እንዴት አየኸው? እንግዲህ ሁለታችሁ የምትሰጧቸው በቪዲዮዎች ላይ የምንመለከታቸው ነገሮች ራሱን የቻለ አነጋጋሪ ነገሮች አሏቸው እና እሱንም ማንሳቱ ያስፈልጋል። ምናልባት እሱ እንግዲህ የሚያነሳቸው ነገሮች አሉ። ገዜ በታሪክ ፋይት አያረግም ብሎ እንዲሁ ዝም ብሎ ለወሬ ወይም ደግሞ ለጉራ ነው እንጂ የሚለው ከኔ ጋር ፋይት አያረግም ብሎ አይመጥነኝም ጭራሽ
መዘጋጀትም አለበት ብሏልና እዛ ነው ያ ገጀራ እንደዚህ ፋይት አደርጋለሁ እያለ ያለው። በፍጹም ፋይት አያደርግም፣ ፈሪ ነው። ጋይስ ማቀሳሰራችን ቀጥለን ማለት ነው። ዛሬ የኤምኤምኤ ፋይት በኢትዮጵያ ማለት ነው ከፍ ያደረክ በደንብ ያስተዋወቀውን ንቃተ ህሊና አግኝቻለሁ። ከገዜ ጋር እናቀሳስራለን። ንቃተ ህሊና ስላገኘው በጣም ደስ ብሎኛል። ነው ገዜ ፈርቷል ብለህ ታስባለህ? ይኸውልሽ መጀመሪያ ምንድነው ያልኩት እዚህ ጌም ላይ ስመጣ እኔ ጨዋታውን ልጫወት ሳይሆን ልቀይር ነው የመጣሁት ብያለሁ። መጀመሪያ ላይ ይሄን ነገር ሲጀምር ቻሌንጅ ጀምሬ ነበረ ሞተር ተሸክሜ ምናምን አይተሽ ከሆነ እና አሁን ይሄ ነገር በቃ ይሄ ቻሌንጅ ምናምን ብሎ በየክፍለ ሀገሩ በየቦታው የሚሰግጡ ልጆች ማንንም ያያቸው የለም። ማንንም ማየት አይፈልግም እነሱ። ለዛ ለመታየት ግድ ፋይት አደርጋለሁ ማለት አለባቸው። ለዛ ነው ያ ገጀራ እንደዚህ ፋይት አደርጋለሁ እያለ ያለው። በፍጹም ፋይት አያደርግም፣ ፈሪ ነው። ኦኬ፣ ስለዚህ ለመታወቅ ነው ፋይት አደርጋለሁ እያለ ያለው። ቪው በቃ ቀዘቀዘ፣ ፍሪዞና ፍሪዝ አረኳቸው። እሺ ቀዘቀዘ። እንደ ገዚህ አይነቱን ሁለት ገጥማለሁ። አይ በቃ እኔ ምን ልበልሽ? እሱ እኮ በተቃራኒ አይመጥነኝም ሲል ነበር። አይመጥነኝም ማን እንደሚመጥን እንደማይመጥን ልብ ካለው ይምጣና ፈርሞ ሪንግ ገብተን እናሳያለን። ምናልባት ከሱ ጋር ፋይት ብታደርጉ በስንት ሰከንድ የሚያልቅ ይመስላል? ያው አንደኛ ራውንድ ላይ በእርግጠኝነት ያልፋል። የኢንዶሚ ታሪክ በሱ ይደገማል። ሰምተሃል? አንተ ነህ የኢንዶሚን ማስታወቂያ የምትሰራው። አንፎርቹኔትሊ እኔ እድሉን አላገኘሁም ነበር የኢንዶሚ ማስታወቂያ ለመስራት። እሱ ይሰራል። እንደሱ አይነቱንም እንደውም እንደገዚህ አይነቱን በአንድ ጊዜ ሁለቱ ሰዎች መቅጠሙላ እችላለሁ እስከ ማለት ፉከራ ደርሷል። የንቃተ ህሊናንስ አስተያየት እግረ መንገድም ደግሞ ብቃቱንስ እንዴት አየኸው? ጥሪ ደጋግሞ ከሆነም እየገፋ ነው፣ ጥሪ እያቀረበልህ ነው። እኔ ግልጽ እማውራው ነገር ቢሆን ፈዛዛ ህሊና ፋይተር አይደለም። እሱ ፋይተር መሆንም አይችልም፣ ሆኖም አያውቅም። ለምን እሱ መሆን ያለበት ያለበትን ሚዲያውን ለቆ ወይ ደላላ ነው መሆን ያለበት ወይ ካድሬ ነው መሆን ያለበት ብዬ ነው ማምነው። ምክንያቱም ምላሰኛ ነው። ምላስና ምላስ ብቻ አንድ ተግባር ላይ ሌለው ሰው ታውቀዋለህ? አንድ ተግባር ላይ ሌለው ሰው እንዲሁም እኔና እሱ ውድድር ስናደርግ ዳኛ ሽቦ ውስጥ ባይገባ ብዬ እመርጣለሁ። እኔ ኬጅ ውስጥ ዳኛ ባይኖረው ብዬ እመርጣለሁ እኔ በቃ። ምክንያቱም መሰል ዱላ ምን እንደሚመስል ላሳየው ፈልገዋለሁ እኔ። አንድ መልክ አላሳየው እንዴ ይግራ ማንሳት ምን ለማለት ሾ መልክ መስራት ምንም ከኔ ማንንም የሚያይ አይደለም። ግን ሪንግ ውስጥ ይገባለሁ፣ እደበድባለሁ፣ እወጣለሁ፣ አለቅ። እሱ ግን አይበጥረኝም እያለ ነው። ጭራሽ ለዚህ ስፖርትም ዝግጁ አይደለም ነው የሚለው። አዎ እሱ የደላላ ባህሪ ነው። ደላላ እንዲህ ነው በሚላስ ለማሳመን ሞክረው። አዎ ደላላ አንዳንድ ደላላዎች አሉ ወሬ ብቻ ምንም ተግባር የሌሉት። እንደዛ ነው ማምነው ነኝ። ቢያንስ እኮ እሱ ሪንግ ላይ እንግዲህ ከጆኒ ጋር ተጋጥሞ አይተነዋል። ልምድ አለው። ለቢያንስ ከዚህ በፊት በውድድሩ ላይ የተሸነፈ ቢሆንም ልምድ ባለው ሰው የተነፈው። አንተ ደግሞ እንደዚህ አይነት ልምዶች የሉህም፣ ምንም ነገር የለውም። ግን ዝም ብሎ ከመሬት ተነስቶ እንደዚህ ብለህ እሱ ላይ እሱን መናቅ ወይም ደግሞ እሱን መተቸት ራሱ ያንተን ብቃት ልክ አንተ እንደምትለው ሰዎች ያንተን ብቃት ጥርጣሬ ውስጥ እንዲከቱ ያደርግም። ምንም አይደለም እኮ አሁን እኔ አንድ ማስተላለፍ የሚፈልገው ነገር ቢሆን ኢቲኤፍሲ አሸናፊውን ያዘጋጅልኝ። የዚህ ጨዋታ በኤምኤምኤ ወይም በሚክስድ ማርሻል አርት ማንም አሸናፊውን በኔ ኬጂ መጫወት የሚችል ሰውን ያዘጋጅ። እኔ ለመግጠም ዝግጁ ነኝ። ዝግጁ ቢሆን ማለት ነው። ማንም ይሁን ኢቲኤፍሲ አምኖ እሱን ግጠም የሚል በኔ ኬጂ ረዘመ አጠረ አይመለከተኝም። በኔ ኬጂ ያምጣ፣ ፕሮፌሽናል በሆነ መንገድ እገጥመዋለሁ። ስለዚህ ዝግጁ ነኝ እያልክ ነው። መልካም። በአንተ በኩል ደግሞ የሚነሱ አስተያየቶች ደግሞ አሉ። ምናልባት የምታነሳቸው ነገሮች አሉ። ይሄ ለየት ይላል ያንተም ሀሳቦች እና ማናናቅ ነገር፣ በተለይ ይሄ ለ3 ወራት አረቄ እየጠጣው ጫት እየቃምኩ በሱስና በእንቅልፍ ተጠምጄ በጣም ራሴን ጥየውላ እገጥመዋለሁ እስከ ማለት ደርሳልና
እንዲህ አይነት ነገሮችም ራሱ ልምድ ከሌለው ሰው መስጠት እንዲህ አይነት ነገሮችን በኮንፊደንስ መናገር ራሱ አይከብድም ወይ? አሁን ቢራ አረቄ ብቻ የጠጣው ነኝ። ጣጥቅማለሁ፣ አረቄ ጠጣለሁ፣ እንዲሁም እንቅልፍ ብቻ። እችን የሚያክል እጅ ይዘህ ታወራለህ እንደ በእናትህ። እጅ እኮ ነው የምታክለው። እኔ እንድቆሜ ሰንጅረ እኮ አትደርስም። እኔ ጋር ምን መልክ ትሰራለህ እንደ በእናትህ። ገዜ ንቃተ ህሊና ጁጁሱም እየሰራ ነው፣ ትሬኒንግ እየሰራ ነውና አንተ አልሰለጥንም፣ ሳልሰለጥን ነው የማሸንፈው እያልክ ነው። እንዴት ነው የምታሸንፈው ታዲያ? እኔ አልሰለጥንም መጀመሪያውኑ። ምክንያቱም ለ14 ዓመት ልምድ ያደረኩትን ከቻልኩ ለመርሳት እሞክራለሁ። ሁሉንም በዚህ በ3 ወር ውስጥ ሙሉ በሙሉ መርሳት ፈልጋለሁ። እንዲሁም መነቀል ፈልጋለሁ። ራሴን መርሳት ፈልጋለሁ ከቻልኩ ማለት ነው። ከቻልኩ እንዲሁም አሁን ቢራ አረቄ ብቻ የጠጣው ነኝ። ጣጥቅማለሁ፣ አረቄ ጠጣለሁ፣ እንዲሁም እንቅልፍ ብቻ እንቅልፍ ተተኛለሁ። በቃ አለቀ። አሪፍ የእንቅልፍ መድኃኒት ካለ እንዲሁ ጉልበት መቀደስ ነገር ምን ይኖር ካለ ኮመንት አድርጉልኝ፣ እተኛለሁ። በቃ ቀሪን ሰዓት እንደዛ ነው ማሳልፈው ነኝ። ከዛ እጅ አሸንፈዋለሁ። አለቀ። ግን ትሬኒንግ ወስደ ሰልጥነ አሪፍ ጨዋታ ብታሳይ ምናምን ምን ይመስላል? አይ ትሬኒንግ አያስፈልግም እሱ ለማሸነፍ። አሁን ይሄን ትሬኒንግ አይመጥነኝም፣ የሱ ሌቭል ላይ ለመድረስ ወደ ታች መመለስ አለብኝ፣ ለሱን ለመመጠን ነው እያልክ ያለው አይደል? ከሱ ጋር መውረድ አለብኝ። እኔ ለመወዳደር እሱ ሌቭል ላይ ለመድረስ መውረድ አለብኝ እና ጋይስ አፈርጠዋለሁ። ታፈርጠዋለህ ወይስ ትመጣው? በማፍረጥ ነው የሚጨርሰው። እኔ ሲጀመር እንዲህ ይዞ ከሪንግ ጥለዋለሁ ወደ ውጪ እጆው ወደ ውጭ ጥዬ አሸንፈዋለሁ እንጂ አልሰነዝርበትም። እችን የሚያክል እጅ ይዘህ ታወራለህ እንደ በእናትህ። እችን እኮ ነው የምታክለው። እኔ እንድቆሜ ሰንዝረህ እኮ አትደርስም። እኔ ጋር ምን መልክ ትሰራለህ እንደ በእናትህ። እኔ ስሜታዊ እያደረገኝ ነው። ባይዘ ተረጋጋ፣ ችግር የለም። ሪንግ ውስጥ ትበቀለዋለህ። ጥለዋለሁ፣ ከሪንጉ ወደ ውጭ ነው የምጥለው። አሁን ታሚሜ ራሱ ሪንግ ብገባ ኬጂ ላይ ብገባ እመተዋለሁ፣ እጎዳዋለሁ፣ ተጋጣሚዬን እጎዳዋለሁ። ታሚሜ ራሱ ቢገባ ማለት ነው። ምንም ምግብ ለ15 ቀናት ባልበላ እንኳን ኬጂ ቢገባ ይበቃኛል። 1 ሚሊዮን ብር ሁለታችሁም። የሚገርመው ደግሞ እንግዲህ ገና ውድድራችሁም ሳይታወቅና ሳይወሰን 1 ሚሊዮን ብር እናስይዛለን ብላችኋል። ይሄ ነገር ደግሞ ሰዎችን ሌላ ነገር ወደ ቁማር እየወሰደ ነው። ገዜ 1 ሚሊዮን ብር ኬት አመጣ ለሚሉ ሰዎች ምላሽ ምንድን ነው? 1 ሚሊዮን ብር ኬትም ይምጣ ኬትም ማንም አይመለከተው። ካሸነፈ ይወስዳል፣ ከተሸነፍኩ እሰጠዋለሁ። እንዲህ አይነት ነገሮች እንግዲህ በቪዲዮ የሚቀሩ ነገሮች ናቸው። ሚዲያ ላይ ማስረጃዎች ነው የሚቀመጡበት። ከዚህ በፊት የተናገርከውም ነገር አለ። በንቃተ ህሊና ከተሸነፍኩ ከቲክቶክ ዓለም ርቃለሁ ብላ። ይሄ አቋም አሁንም አለ? ሁሌም ለእሱ ብቻ ነው ወይስ ለሌላም ተጋጣሚ ከተሸነፍክ? ለማን? ለየትኛውም ተጋጣሚ ከተሸነፍክ ትርቃለህ? እርቃለሁ። እኔ ደግሞ ቃሌን የማከብር ሰው ነኝ። እኔ ወንድ ልጅ ቃሉን ያከብራል። መሞት ካለብህ ትሞታለህ፣ መኖር ካለብህ ትኖራለህ። እኔ አንድና አንድ የማምነው ነገር ቢሆን በራሴና በራሴ፣ አንደኛ በፈጣሪ፣ ሁለተኛ በራሴ። ስለዚህ ማን ደፍሮ እንደሚገጥማ ያለው ከመጣ ቀጥታ በሆነው እዛው ኬጅ ላይ ለአንድና ለመጨረሻ ጊዜ ከኔ ጋር ይገናኛል። ያሰውዬ ከዚህ በፊትም አይገናኝም፣ ከዚህ በኋላም የሚገናኝ አይሆንም። ለአንድና ለመጨረሻ ጊዜ ኬጅ ውስጥ ከኔ ጋር የተገናኘ ሰው ለመጀመሪያና ለመጨረሻ ጊዜ ብቻ ነው የምንገናኘው። ስለዚህ አሁን እንደው እንግዲህ ከንቃተ ህሊና ጋር ያቀረብከው ነገር ተቀባይነት አላገኘም። ንቃተ ህሊና እንግዲህ በቅርቡ ከሮቤል ጋር ነሐሴ 21 ነው ያለን ፋይት ሲያደርግ፣ አንተ በቀጣይ ከማን ጋር የምትጋጠም ይመስላል? መልሰህ ከንቃተ ህሊና ጋር ነው ወይስ ከሌላ ሰው ጋር? ይሄ ሀሳብስ እና አንተ ያቀረብከው ሀሳብ ካልተሳካ ወደ ሌሎች አዘጋጆች፣ አሁን ሌሎች አማራጮች መጥተዋል፣ ወደ ሌሎች አዘጋጆች ትሄዳለህ ወይስ ምንድን ነው ሀሳብ? አንድ መናገር ማልፈልገው ነገር አለ ከአዘጋጆቹ መሃል። እስቲ የመጀመሪያውን እድል ልሞክር። ከመጣ ይመጣል፣ ካልመጣ ምንም ማድረግ አይቻልም፣ እቀይረዋለሁ ወደ ሌሎች አዘጋጆቹ ነው። ወደ ሌሎች አዘጋጆቹ እቀይረዋለሁ። የመጀመሪያውን ኢቲኤፍሲ ነው። ኢቲኤፍሲ አዘጋጆች ከአዘጋጆች ማለት እንዲሁም ጌታቸው የስዊት ቦክስ ባለቤት ጌታቸው እጅግ የምወደውና የማከብረው ሰው ነው እና አዘጋጆች ማለት አንደኛው እሱ ነው። ስለዚህ መልስ እጠብቃለሁ ከጨዋታው በኋላ። አሁንም ዝግጁ ነኝ። አሁን እኮ ከአንተ ምላሽ የምንረዳቸው ነገሮች እንግዲህ ከአዘጋጆቹ ጋር ሊያግባባህ የማይችል ነው።
እኔ ስልጠና አልወስድም እያልክ ነው። እነሱ ደግሞ እኛ ኃላፊነት አለብን፣ ልምድ ስፖርት ስለተሰራ ብቻ በቂ አይደለም፣ ለአንድ ወር የሚሆን ለሆነ ጊዜ እኛ ወጪውን ሸፍነን እድል እንስጠውና ተምሮ ወይም ደግሞ ማሻሻል ያለበትን ቴክኒኮች ማወቅ ያለበትን ነገር አውቆ ይግባ ነው። ይሄንን አማራጭ እያቀረቡልህ አንተ ደግሞ የሚመጥነኛ አሰልጣኝ የለም ብለህ በምትዘጋበትና በምታናነቅበት ሁኔታ ላይ እንዴት ልትግባቡ ትችላላችሁ? ነሱ ወደ እነሱ ሀሳብ ትመጣለህ። እኔ ዝግጁ ነኝ። አሁንም ግን እኔ ከማደርገው ወይም ከጎኔ ይዤ ከምሰለጥነው ማስተር አዲሱ ውጪ ሌላ የተሻለ የሚል ወይም እሱ የክፍለ ሀገር ማስተር ነው አይሆንም የሚሉ ከሆነ መልስ ይስጡል። አያችሁት? ምክንያቱም ብዙዎች የሚያከብሩትና የሚወዱትን ማስተር የምትሰጣውና አንተ የምታደርገው ትሬን የምታደርገው መንገድ ትክክል አይደለም ብሎ የሚያምኑ ከሆነ ከሱ የተሻለ ሰው ያምጡልኝ። ግን ያለህ ነገር ላይ የእነሱን ልምድ ብትጨምር ምንድን ነው ችግሩ? የተሻለ ነው የሚል ማስተር ያምጡ እኮ ነው የሚለው ነኝ። አሁንም የለም ነው። አንተስ ከሱ የተሻለ የለም ነው? የለም። ኦርሊ የለም፣ ባለሙያ የለም፣ ከሱ ውጭ ሌላ ባለሙያ የለም። ምክንያቱም ባለሙያ እንደሆነና እንዳልሆነ እኔን መጀመሪያ ሊንግ ውስጥ ያስገቡና ውጤታማ ሲሆንና ካልሆንኩኝ እናያለን ያኔ። ምክንያቱም እኔ ውጤታማ መሆን የምችለው ከማስተር በማገኘው ልምድ ነው፣ ወይም እሱ ትሬን በሚያደርገው መንገድ ነው። እኔ የራስን ውጤት እንዳሳይ ወይም የነን ተሞክሮኝ እንዳሳይ እድል ካልሰጡኝ ሌላ ማስተር የሚሰጠው ነገር ለምን ይቀበላለሁ? እኔ ከቁራዎች ጋር ታች አልንጃበብም። ስለማለት እርግጠኛ ነኝ ተሳስተ ነው እንደዛ ያልከው። ኤኒዌይ የእውነት እኔ ገሪ ማን ነው ገዜ አዲስ አበባ እኔ ልጋብዝህና አንዳንድ ወጪዎችን ልቻልና ዘመናዊ የሆነ የፊትነስ ትምህርት ላስተምርህ ለአንድ ወር። ከዛ ተመልሰህ ሂደህ ማህበረሰቦችህን የምታገለግልበትን ወይም ደግሞ የምትጠቅምበትን መንገድ ብንፈልግ ጥሩ ነው። ስለዚህ አዲስ አበባ ኤኒታይም መምጣት ከፈለክና እኔ አስተምሬህ አንዳንድ ወጪዎችን እችላለሁ አስፈላጊ ከሆነና ከፈለክ ማለት ነው። ሁላችሁም ገዜን ሜንሽን አድርጉትና እስኪ ወደ ስዌት ቦክስ እንቀላቅለው። አይ ሚን እናስተምረውና መልሰን ወደ ሀገሩን ላከው። what do you think guys? ምን ታስባላችሁ? አየ መጀመሪያ ምን መሰለ፣ አንድ መምህር ተማሪውን አስተምሮ በስተመጨረሻ ፋይናሊ ላይ ውጤቱን ማታየው ከሆነ ወይ በፈተና ሰዓት ምን ፈተናውን ያመጣል ውጤቱ ስንት ያመጣል የሚባለው ነገር ማታይ ከሆነ በምን ታውቃለህ? እሱን እንዲረጋገጥልኝ መግለጫ ያርጉልኝ ወይም ሪንጊ ያስገቡኝ። ከጂ ላይ ገብቼ ውጤቱን ላሳየው። ከዛ በኋላ እኔ እምወርቅ ከሆነ ማስተር ሰጠኝ እና ወይም ትሬኒ ባደረገው መንገድ ትክክል አይደለም ማለት ነው። መልካም። እንግዲህ ሌላው ደግሞ ምናልባት ያንተን ብቃት እነሱ ስልጠና ያስፈልገዋል የሚለውን ነገር የሚያረጋግጠው በቅርቡ አንዳንድ ቪዲዮዎች እያየሁኝ ነበርና ከጆኒ ጋር ተገናኝታችሁ እዛው እነሱ ስፖርት ማዕከል ውስጥ ይመስለኛል ስትታገሉ ወዲያው በሰከንዶች ውስጥ በ16 ሰከንዶች ውስጥ ሲጥልህ ይታያልና ምናልባት ያንን ቪዲዮዎች ላዩ ሰዎች የልምድ ጉድለት እንዳለብህ አያረጋግጥም? ኦልሬዲ ስለሱ ነገር አንድ ማብራሪያ ልስጣችሁ። እሱ ቪዲዮ በእርግጠኝነት ሲቀረጽ የነበረው ፈን ነበር። ምክንያቱም አንድ ሰው ወደ አንድ የሰው ቤት ስትመጣ ቀጥታ ሪል ፋይት ነው ብለህ አታምንም። ምክንያቱም እኔ ወደ አንተ ቤት ብመጣ እንግዳ ነኝ። እንግዳ ወደ አንተ ቤት መጥቶ ደግሞ መቼም ጸባ አያስብም። እብን እንኳን ውሃ ስጠኝ ብሎ ለመጠየቅ በሚሸማቀቅበት እየፈራ ምክንያቱ አዲስ ነህ፣ አዲስ በሆንክበት ቤት ውሃ ስጠኝ ብለህ ራሱ ለመጠየቅ ታፍራለህ። እያፈርክ በገባህበት ቤት ሪል ፋይት አታደርግም። የመጀመሪያው ምክንያቱ ጨዋታውን ኦልሬዲ ለማሳደግ እንዳሰበ ገባኝ። እኔ ጂጁሱ የሚባለውን ከማርሻል አርቱ አንዱን አካል ወይም ከማርሻል አርት አንዱን አካል ጂጁሱ የሚባለውን ለማሳደግ እሱ በመጣበት መንገድ እኔ ደግሞ እስቲ አምጣ ልየው
በምለው ጀስት እየሳቅን ነው ያደረግነው። አይተው ከሆነ ቪዲዮንም ደጋግማችሁ ማየት ትችላላችሁ። ምንድነው ቪዲዮ ላይ የሚለው ገዜ አንገት መያዝ አለ፣ እጅ እግር መያዝ አለ፣ እንደዚህ አለ ይባል ነገር አለ። ጀስት ፈን ነው። ፈን የሆነውን ቪዲዮ ምን ብሎ ይፎስቱታል? ሪል ነው ብሎ ይፎስቱታል፣ ይለጥፉበታል በራሳቸው ሚዲያ። እኔ አይ ዶንት ኬር፣ ምንም ችግር የለብኝም። እኔ ግን ብዙ ጊዜ ሰዎችን ማክበር ከዛ ይጀምራል ብዬ አስባለሁ። ምክንያቱ ሰው የመጣበትን መንገድ ማክበር አለብህ። እኛ ላላነሰ ዓመት በስፖርታዊ እንቅስቃሴ ላይ ስንቆይ ምንድነው ማድረግ ያለበት ነገር? ይሄ ልጅ እኔ በስፖርታዊ እንቅስቃሴው በገጠር አካባቢ እየኖርኩኝ በተለያዩ በድንጋይ በእንጨቶች እየፈጠርኩ ፈጠራዎችን በማስተዋወቅ ገንዘብ ክፍሎ መስራት የማይችሉ ብዙ ኢትዮጵያውያን አሉ በአሁኑ ሰዓት በገጠርም በከተማም የሚገኙ። ለነዛ ወጣቶች እኔ በፈጠራ እንቅስቃሴዎችን እያስተማርኩ ነው እዚህ የደረስኩት እንጂ ተኝቼ አይደለም የደረስኩት። ሰርቼ ለፍቼበት ነው የደረስኩት። ግን የነን ብራንድ የበታች አድርጎ የራሱን ብራንድ ለማንሳት ሲሞክር ጀስት ሰልፊሽ ነው ብዬ አምናለሁ። እኔ አንድ ሰው አየ ግን ፈን የሆነው ቪዲዮ ይህ ቪዲዮ ፈን ነበር ማለት ይቻላል እኮ አይደለ? እኔ አንተን እርግጬ ወደ ላይ ከፍ ላለውን ብዬ ማስብ ከሆነ ፈጣረን አይፈቅድህም። ምክንያቱም ከፍ ማለት ያለብህ ሰርተ ነው። እሱ ግን አልሰራም እያልኩ አይደለሁም። ያ ሰው አልሰራም እያልኩ እኛ አይደለሁም። ግን ምን መሰለህ እማታውቀው ነገር አታውቀውም። እማላውቀው ነገር ግን እስቲ ልሞክረው ማለት ጥፋት ሊሆን አይችልም። ሊሆን ይችላል አይችልም። እኔ አንተን የበታች ለማድረግ ካላሰብኩ በስተቀር ደግሞ አንተን ለመጣል ካላቀድኩ በስተቀር አንድ ሰው አይችልም ብለህ ፖስት ማድረግ አትችልም። አየህ እና በእንደዛ አይነት ነገሮች ላይ የተለጠፉ ቪዲዮዎች ብዙ ያው ውስጥን ቢነካ ችግር የለውም። ምክንያቱም ያለፈው አልፏል። ነገ አዲስ ቀን ነው። ለነገው ደግሞ ጠንክረ መገኘት መቻል ነው። ጆኒ ግን በቀጣይ እንጋጠም ብሎ ቢያቀርብልህ ጥያቄ ጆኒ በቀጣይ ምንድን ነው ያንተ ምላሽ ነው? አልጠራጠርም፣ አሸናፊ ነኝ። ምንም አልጠራጠርም። ዝግጁ ነህ? ዝግጁ ነኝ። ምንም አልጠራጠርም። ምንም አላንገራግርም። ወሬ አላበዛም። ኬጅ ውስጥ አስገቡኝ። ዝግጁ ነኝ እያልክ ነው። መልካም እንግዲህ ያው ይሰማል ጥሪ ካቀረበልሽ። እንግዲህ ከሰሞኑ እንግዲህ አሁን ከቀናት በኋላ እነዚህ በጣም የተለያዩ ውድድሮች እንግዲህ በአድዋ ሙዚየም ይካሄዳሉ። በቴፊስ የሚያዘጋጃቸው ዝግጅቶች በተለይ በዋናነት ትኩረት የሳበው እንግዲህ ደግሞ የሰይዶ እና የጆኒ ነው። ያው በስፖርት ውስጥ ያለን ደግሞ ሁለቱን ትከታተላለህና የሁለቱ አሸናፊ ማን ይሆናል ብለህ ትገምታለህ? እስቲ እንደ ኮዱ መላምትህን ግምትህን አስቀምጥ። እኔ እንትና አሸንፋል የሚል ግምት ማስቀመጥ አልችልም በራሴ። ምክንያቱም አንድ ሰው እችላለሁ የሚል ከሆነ ከዛ ውስጥ አሸንፎ ሲወጣ ብቻ ነው አሸናፊው መለየት የሚችለው። እኔ ለምሳሌ ሰይዶን አልደግፈው፣ ጆኒንም አልደግፈው፣ ግን ስፖርቱን ይደግፋለሁ። ምክንያቶችን ንገረን። የሁለቱንም ማትደግፍበትን ምክንያት ንገረን። እኔ ሰውን አልደግፍም። እኔ ስፖርቱ ነው የሚደግፈው። ስፖርቱ ነው የሚደግፈው። አየህ፣ ስፖርቱ ደግሞ ምን ይላል? አሸናፊውን ራሱ ያሳየዋል። አየህ፣ እኔ መደገፍ የሚችለው ሁሌም ሰውን አይደለም፣ ተጋጣሚዎችን አይደለም። ምክንያቱም አንደኛው ተጋጣሚ የምትደግፍ ከሆነ አንደኛው ቅር ሊያሰኘው ይችላል። ግን ለእኔ ጀግና መሆን የሚችለው ከሽቦ አጥር ውስጥ አሸንፎ የወጣ ብቻ ነው። አሸንፎ ከወጣ ጀግና ነው። ቀጣይ ከኔ ጋር ይገጥማል። ያን አሸንፎኝ ከወጣ ጀግና ነው እንጂ እኔ ሌላው የሁለቱ አሸናፊ እኔን ይግጠም እያልክ ነው? ጥሪ እያቀረብክ ነው? የሁለቱ አሸናፊ አሁንም ይግጠመኝ ነን። ያው እየሰሙህ ነው እንግዲህ መልእክት ለቴፊስ አዘጋጆችም ለነሱ። አው ይግጠመኝ፣ ዝግጁ ነኝ። የሁለቱ የቴፊሲ አዘጋጆች አሁን በሚዘጋጀው በኤምኤምኤ ማለት ነው በኔ ኪሎ ወይ በኔ ኬጂ ማንም ሰው መጥቶ መግጠም ይችላል። የመጀመሪያው ጥያቄ። ሁለተኛው ደግሞ ጥሪ መጥቶ አሸናፊው ኮላውት ያድርገኝ ያዘጋጅ ያለው ነገር ከኔ ጋር መግጠም ይችላል።
መልካም እንደው ግን እንደ ስፖርተኛ እስቲ እናውራና ስፖርቱን ነው የምደግፈው ግለሰቦችን አልደግፍም ብለሃል። ግን ደግሞ ምናልባት ይሄንን ነገር እንግዲህ ብዙዎች የሁለቱን ፋይት በጣም ይጠብቁታልና እንደ ስፖርተኛ ግን ስታይ የሴዶ ኳሊቲ ምንድን ነው? የጆኒ ኳሊቲ ምንድን ነው? እነሱን የታዘብካቸውን ነገሮች እስቲ እንደው ንገረን እስቲ። ሁለቱም መቼም የራሳቸው ኳሊቲና ድክመት ይኖራል። ኦልሬዲ ድክመታቸውን አላውቅም። እኔ ድክመታቸውን አላውቅም፣ ጠንካራ ጎናቸውንም አላውቅም። ጠንካራ ጎናቸውንና ደካማ ጎናቸውን የሚያውቀው ማን ነው? ተጋጣሚው ነው። ተጋጣሚው አብሮ ሲጋጠሙ ነው ደካማ ጎኑና ጠንካራ ጎኑ መለየት የምትችለው። ስለዚህ እኔ ሰይዶን በማጠናው መንገድ አጠናለሁ። ሳጠና ለማን ነው ማጠናው? ለራሴ ነው ማጠናው። አየ ያንተን ክፍተት ለራሴ አጠናለሁ፣ ግን ማጋለጥ አልችልም። አየ የጆኒንም ደካማ ጎኑን አጠናዋለሁ፣ ማጋለጥ አልችልም። ግን ምንድነው ከኔ ጋር ከእጅ ውስጥ ከገባ ነው ማየት የሚችለው። በድጋሚ አሸንፎኝ ከወጣ ጀግና ነው ያ ሰው ለኔ። አሁን ግን ሁለቱም ተጋጣሚዎችንም መደገፍ አልችልም። እምደግፈው ስፖርቱና ስፖርቱን ብቻ ነው። አሸንፎ ይወጣ ለኔ አንበሳ ነው፣ ጀግና ነው ማለት ነው። መልካም ምናልባት ያንተን ውድድር ያንተን ሀሳብ ያንተን ጥያቄ ኢቴፊሲዎች ውድቅ ማድረጋቸውን ማለት ውድቅ አደረጉም ለማለት ይከብዳል። በእርግጥ እነሱ ያቀረቡት ምክንያት ያቀረቡት አመክንዮ አሳማኝ ስለሆነ ይሄን ነገሮች ያደርግና ከዛ በኋላ ወደ ውድድሩ ይግባን ያሉት ያንን ነገር እንዳዘጋጅ መብታቸውም ትክክልም ስለሆነ ብለን ስለምናምንበት ውድቅ አድርጓል ብሎ ማሰብ ይከብዳል መደምደም። ግን አንተ ደግሞ የራስህ እውነት አለ፣ በራስህ መንገድ ያቀረብከው ነገር አለ። ይህ ባለበት ሁኔታ አንተ ከኢቴፊሲ መገፋትን ተከትሎ አንዳንዶች ነገሩን ወደ ሌላ አቅጣጫ እየወሰዱት ምናልባትም ወደ ብሔርና ወደ ወገንተኝነት ስሜት ወስደውት ቲክቶክ ላይ ሲሰሩበት አይቼ ነበርና የገዛኸኝ መገፋት በደቡብ ውስጥ ውድድሩ ስፖርቱ የደቡብ ተወካይ አለመኖሩ በደቡቦች ዘንድ ቅሬታን ይፈጥራል የሚል እሳቤን እየወሰዱ እያስተጋቡና ያልሆነ አቅጣጫ ሊወስዱት ሲሞክሩ ተመልክተናል፣ ታዝበናልና ምናልባት በአንተ አቅራቢያ በትውልድ መንደርህ በሌሎች አካባቢዎች ሊሆን ይችላልና ስሜታቸው ምን ይመስላል? ወጣቶች በዚህ ዙሪያ እንዲህ አይነት ስሜት አለ ወይ? እስቲ እውነቱን ንገረን። እኔ እስከዛሬ እስከማውቀው ድረስ ስፖርት ብሔርን አይለይም፣ ዘርም የለውም፣ ምንም ነገር አለው ብዬ አላምንም። ምክንያቱም ስፖርት ነው። ስፖርትን ለማሳደግ ደግሞ በምንሄድበት መንገድ ላይ ምንም አይነት ብሔርተኝነት፣ ዘረኝነት፣ ወገንተኝነት አይተን አናውቅም በስፖርት መንገድ ላይ እና ዛሬ ላይ ያለበትን ቦታ ደግሞ ብሔርተኝነት፣ ዘረኝነት አለ ብዬ አላምንም። ምክንያቱም ጌታቸው ከአዘጋጆቹ መሀል ለምሳሌ ጌታቸው እኔ ቢጠቀም ጌታቸው ማለት የስፖርት ቦክስ መስሪያጅ ባለቤት ማለት ነው እና የግል ጽብ የለብንም። ምንም ያው ሌላ ነገር አለ ብዬ አላምንም። ምክንያቱም እሱ ወንድሜ ነው፣ እኔም ወንድሙ ነኝ። እኛ ወንድማማቾች ነን። ምንም ሌሎች ሰዎች ተነስቶ ዘረኝነት፣ ብሔርተኝነት ብሉ እኔ አክሰፕት አላደርግም። ምክንያቱም እማምነው በኢትዮጵያዊነት ነው። አክሰፕት የሚያደርጉ ከሆነ እያደርጋሉ፣ ማያደርጉ ከሆነ ወንድማዊነት ይቀጥላል። ምክንያቱም ስፖርት ሰውን አያኖርም፣ አይገልም። ግን ለስራም ለአንዳንድ ነገሮች መንገድ ሊሆን ይችላል። የሚያኖረውም የሚገለውም ፈጣሪ ነው። በዛ ነው ማምነው ወንድምነት። ትክክል። እንዲህ አይነት ነገሮች ስላሉ እንድታጠራው ብዬ ነው አውቄ ነው ይህን ጥያቄ ያነሳውልህ። መነሳትም ስላለበት ነው። ወደ ሌላ አቅጣጫ ሊወስዱ የሚፈልጉ አሉ የስፖርትን ገጽታ ለማበላሸት እና እውነቱ ይሄ መሆኑን እንዲገባቸው ለሰዎች ብዬ ነው ሀሳቡን ያነሳውልህ። መልካም፣ ጥሩ አድርጋ አብራርተዋል። ሌላው ነገር ምንድን ነው? እስቲ እንደው ቅድም አንስቼ ነበረ፣ በጣም የምትሰራቸው ስፖርቶች ልፊያ የሚበዛቸው በጣም ትግል ያላቸው በጣም ከበድ ያሉ ናቸውና እንደ ሰውነትህንስ በምንድን ነው የምጠገነው? ይሄን ሁላ ላብ አፍስሰህ አመጋገብህ እንዴት ነው ምንድን ነው የሚሉ ሰዎች ይኖራሉና እስቲ እንግዲህ እሷን ነገር ብትነግረኝ ደስ ይለኛል። ኦልሬዲ እኔ የኔ አመጋገብ ከሌሎቹ ወጣ ያለ አመጋገብ ይሆናል ብዬ አስባለሁ። እኔ ምክንያቱም እነዚህን እኔ አሁን አንዳንድ አመጋገቦችን እዚሁ ሚዲያ ላይ መግለጽ አልችልም። የማልችልበት ምክንያቱ ምን መሰለህ?
እማልችልበት ምክንያቱ ምን መሰለ? እነዚህ ዝም ብሎ ሚዲያ ላይ የሚለቀቁ አይደሉም። ምክንያቱም አሳልፍ የመጣውበት መንገድ አለ። እነዚህ እስካሁን እስከ ዛሬ አንድ ተማሪ ለ12 ዓመታት በትምህርት ጊዜ ቆይቶ እንደገና ካምፓስ ገብቶ ከካምፓስ ተመርቆ ወጥቶ እስከ ዛሬ የተማረውንና የሰበሰበውን በሙሉ መብላት የሚጀምረው ስራ ሲጀምር ብቻ ነው ብዬ ስለማመን ነው። የለፋውበት ልፋት አለ። ይህ የልፋት ጊዜዎችን በሙሉ አሸናፊና አሸናፊ ሲሆን ብቻ ነው አመጋገቦችንም ሌሎች ነገሮችንም አውጥቼ ሸጬ መጠቀም የሚችለው። ስለዚህ ቢዝነስን በቀላሉ እንትን ማድረግ አልችልም። ሶሪ። መልካም። የግል ህይወትን ንገረን እስቲ። ባለትዳር ነህ ወይስ እንዴት ነው? ፍቅረኛ አለች? ምንድን ነው እሱ? እንስማ እስቲ። አንደኛ አጠገቤ የምትኖር ወይም ፍቅረኛ የለችም። ባለትዳርም አይደለሁም። እኔ አንድና አንድ እስካሁን ሳሳድድ የቆየሁት ነገር በሆን አላማዬን ነው የመጀመሪያው። ሁለተኛው ደግሞ በፈጣሪ በጣም እማምነውና እምመካ ሰው ነኝ። ያላመንኩት ነገር ላይ መቼም የማልፈርም ሰው ነኝ። ባላመንኩት ላይ ማለት ነው። ይሄ ማለት ባላመንኩት ህይወት ላይ እማልገባ ሰው ነኝ ማለት ነው። ማንነቴ ግልጽ ነው። አንድና አንዱ ነገር በሆን ሀገሬን በተለያዩ በስፖርታዊ እንቅስቃሴ ከፍና ከፍ ለማድረግ ነው ሁሌም ተልኮዬ። እናም ያን ነገር ለማሳካት ነው። ወጣቶች ብዙ ጊዜ በአሁን ሰዓት ባለው ነገር ላይ ቢሆን የተለያዩ ቦታ ሊሆኑ ይችላሉ። እኔ ግን ሁሌም የማስቀድመው ነገር በሆን አላማዬን ብቻ ነው። ለዛ ነው ዘውትር ስራዬ። ምን ችግር አለ? ሁለቱን ፍቅርም አላማም እኮ አብሮ መሄድ ይችላል ነው ወይስ ከዚህ በፊት በፍቅር ህይወት ያልተሳካ ነገር ነበር? ከዚህ በፊት በፍቅር ህይወት ያልተሳካልኝም የተሳካልኝም የለም። ምክንያቱም ሁለቱንም ስላልሞከርኳቸው ጊዜ አልነበረኝም። በማድረገው እንቅስቃሴ ላይ ጊዜ አልነበረኝም። ያለች ጊዜ በጣም ትንሽ ነበረች። ስራ ላይ ብቻ ነው ያሳለፍኩት እና አልባሌ መዝናናትን ለተለያዩ ቦታዎች ለመግባትም ጊዜ አልነበረኝም። ይቅርታ፣ ለዛ ነው። መልካም። እንደው ከስፖርተኞችስ ስፖርተኛ ነህ መቼም እና ከሀገራችን ስፖርተኞች የማን አድናቂ ነህ? በዲሲፕሊን ሊሆን ይችላል፣ በሰውነት ቅርጽ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል እና የሚመስጥህ የሚመችህ ማን ነው? በሀገራችን ስፖርተኞች የማደንቀው ሰው ማንን ልበል? ሁሉም ለኔ ሁሉም በቃ የሚሞክር በእያንዳንዱ በስፖርት ፊልድ ላይ የሚሞክር ሁሉ ለኔ ሁሉንም አደንቃቸዋለሁ ብዬ ነው ማምነው። ይሄንን ነው ብዬ ሰዎችን እንትን ማድረግ አልችልም። ግን ለኔ በስፖርታዊ እንቅስቃሴም የተሻሉ ናቸው ብዬ የማምናቸው ሰዎች አሉ። ግን እነዛ አይነት ሰዎችን የሰውስን ፐርሰናል መግለጽ አልችልም በአሁኑ ሰዓት። ሶሪ። መልካም። እንደው እንደ መቋጫ እንዲሆነ አንድ ሰው ምረጥ፣ እድል ይሰጥህ፣ ከአንድ ሰው ጋር ፋይት አድርግ ብትባል ማንን ነው የምትመርጥ? አንድ ምሳሌ ሊጠቀም ለዚህ መልስ። አንድ ወታደር ስልጠና ሲሰለጥን ወይ በማሰልጠኛ ተቋም ላይ ስልጠናውን ሲሰለጥን ከእንትና ጋር አደርጋለሁ፣ ከእንትና ጋር እዋጋለሁ፣ ከእንትና ጋር እንትን ሆናለሁ ብሎ አይደለም የሚሰለጥነው። ከማንም ጋር እፋለማለሁ ብሎ ነው ስልጠናውን የሚቀበለው። ቴክኒኮችንም የተለያዩ ትሬኒንጎችንም ስልጠናዎችንም ጠንክሮ የሚሰለጥነው ከማንም ጋር ትሬኒንግ አደርጋለሁ፣ ከማንም ጋር ፋይት አደርጋለሁ ብሎ ነው እራሱን አሳምነው ስልጠና የሚያደርገው። እኔ ለምሳሌ ለአንተ ከአንተ ጋር ትሬኒንግ አደርጋለሁ፣ አንተን አሸንፋለሁ ወይም አንተን እጨርሳለሁ ብዬ ትሬኒንግ የማደርግ ከሆነ የኔ ማይንድ ሴንት ምን ያደርጋል? አየህ፣ ከአንተ ውጪ ሌላ ሰውን አደርጋለሁ ብሎ አያስብም። ስለዚህ እንቅስቃሴን ስታደርግ ሁልጊዜ ማየት ያለብህ ምን መሰለህ? ማንም ይሁን ማንም ብለህ ነው መሄድ አለብህ። ማንንም እገጥማለሁ ብለህ ነው ትሬኒንግ ማድረግ ያለብህ። ማንንም እዋጋለሁ ብለህ ነው ማሰመን ያለብህ። አየህ፣ ለምሳሌ አንተን በሆን የአንተን ቁመት አለ፣
ካንተ ቁመት ላይ የሚሆነውን ትሬኒንግ ብቻ ማድረግ አለብኝም። አንተ ረጅም ልትሆን ትችላለህ። ያንተ ሆዲ ላይ ብቻ መምታት እንደማለት ነው። አየህ አንተ ረጅም ከሆንክ ሆዲ ላይ መጥቼ አንተን እጠላለሁ ብዬ ማስብ ከሆነ ሁሌ ሆዲ ላይ ለመምታት ብቻ መሰንዘር ማለት ነው ይሄ። ምክንያቱም ጭንቅላትን ምን እያረክ ነው? ብዙ ሰፋ አድርጎ እንዳያስብ ማገት ማለት ነው። ገባ? መገደብ እንደማለት ነው። ስለዚህ ትሬኒንግ ላይ ለእንትና መባል ነገር የለም። ማንንም ነው። መልካም እንግዲህ አብዛኛውን ነገር አንስተነዋልና ዋናው የሚያገናኘን ወቅታዊ ጉዳይ ስለነበረ ያለው ሁኔታ እንድናጠራ ነው የደወልኩልህ። ወደፊት ደግሞ እንግዲህ አዲስ አበባ ስትመጣ ደግሞ ስቱዲዮ ጋብዤህ በደንብ በሰፊው ብዙ ነገሮችን የምንጨዋወት ይሆናል። በእኔ በኩል አብዛኛውን ነገር አስቸዋለሁ። ቀረ የምትለው የምታስተላልፈው መልእክት ካለ ለኢቴፊሲ አዘጋጆችም ሆነ ሌሎች ለሚመለከታቸው ወይም ደግሞ ለነ ንቃተ ህሊና የምትለው ነገር ካለ እድሉን ልስጥ። እሺ አንድ ቅር ያለኝ ነገር በሆን ምን መሰላችሁ? ብዙ ጊዜ ማናችሁም ብትሆኑ ማናችም አንድ ሰው ትልቅ ቦታ መድረስ የሚችለው አንደኛ በሰው ድጋፍ ነው። ምክንያቱም ሰው ለሰው ምንድን ነው? መድኃኒት ነው ይላል። አንደኛ በሰው ላይ ቆሞ የሚሰራው ማን ነው? ፈጣሪ ነው። ፈጣሪ ደግሞ በሰው ልጅ ላይ ሲሰራ በምንድን ነው? እድል የሚባል ነገር ይልካል በህይወት። አየህ እድል የሚባል ነገር ይላካል እና እድል ይሰጥ ለማንም እድል ይሰጥ ብዬ ነው ማምነው ነው። ማያችሁት? እድል ማይሰጥ ከሆነ አንድ ሰው እኔ ለምሳሌ አንተ እንድትናገር እድል ማይሰጥ ከሆነ አንተ ምንም ልታደርገው አትችልም። አየህ አንተ መተህ አቅምህን ወይም ችሎታህን እንድታሳይ እድል ልትሰጥ ይገባል። ስለዚህ እድል ስጡ ነው የምላቸው። ለኔ ብቻ አይደለም ለማንም ከየትም ይምጣ ከየትም እድል ይሰጥ። በእድሉ ይፋቅ፣ እድሉን ይሞክር ብዬ ነው መልእክት ማስተላልፈው እና እድል በመስጠት ላይ ብትተባበሩ ብዬ እጠይቃለሁ። እዚሁ አሁንም በተጠቀምኩት ቃላት ላይ ወጣ ያለ ነገር ልጠቀም ይችላለሁ፣ ወይም ከስነ ምግባርም ወጣ ያለ ነገር ልጠቀም ይችላለሁ። እዚህ በመሀል ላይ ከእናንተ ጋር ባደረግኩት የኢንተርቪው ቆይታ ላይ ያስቀየምኩት የቃላት ወለምታ ካለ እጅግ አድርጌ ይቅርታ ልጠይቃችሁ እንትን እላለሁ። ስለሰማችሁኝ አመሰግናለሁ። እናንተም ለሰጣችሁኝ እድል አድርጌ እጅግ አድርጌ አመሰግናለሁ። ታንክ ዩ ሶ ማች። አማርኛ በጣም ነው የሚከብደኝ በነገራችን ላይ አማርኛ ይከብደኝ። በደንብ ቆንጆ አድርገን ያወራው እጅግ አድርጌ አመሰግናለሁ። ከዚህ እኔ ደግሞ አማርኛ ሶስተኛ ቋንቋዬ ነው። ስለዚህ ምንም አይደለም። ቆንጆ አድርገን የተናገርከው። መልካም የተከበራችሁ ተመልካቾቻችን እንግዲህ የዕለቱ መሰናዷችን ይመስላል። ከሰሞኑ እንግዲህ ከዚህ ኢቴፊሲ አዘጋጆች ጋር እንዲሁም ደግሞ ከኢቴፊሲ አትሌት ከሆነው ከንቃተ ህሊና ጋር በተያያዘ የተፈጠሩ ውዝግቦችን በተመለከተ በማህበራዊ ሚዲያዎች ላይ የምናያቸው ነገሮች ነበር። እነሱን ለማጥራት ምንድን የሆነው ስንል ወደ ገዜ ፋስትማን የሚገኝበት አርባ ምንጭ ደውለን እንዲህ ያለ ቆይታ አድርገናል። ያለውን እውነታ እንግዲህ ተመልክታችሁታል። እሱም ደግሞ ደጋግሞ ጥሪ ያቀርባል። ወደፊት ደግሞ እንግዲህ ሪንግ ውስጥ እናገኘዋለን። ከዛ በኋላ ከተጋጣሚው ማን ይሁን ምን ይሆናል የሚለው ወደፊት የሚታይ ነው። አሸንፎም ሆነ ወይም ደግሞ ውጤት ቀንቶት ወይም ሳይቀናው ደግሞ መልሰን የምናገኘው ይሆናል ብዬ ተስፋ አድርጋለሁ። የዛሬው ግን ፕሮግራማችን ይመስል ነበረ። ፕሮግራሙ አዘጋጅቼ ወደ እናንተ ደረስኩላችሁ። ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪ እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት